አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቲቲ ቻናል ቤተሰብ እንዴት ናቸው? ከእኔ ጋር አሉ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ እንግዲህ ከዛ ጋር ጀምሬ አዋሽ ያጠብኩኝ። ያው መጪው ኢድ አይደለ? የኢድ ስራ እንዴት ይዟችኋል? ከእኔ ጋር የኢድ ስራ እንግዲህ ያው ይህን ይመስላል። አዋሽ ያጠብኩ ግቢ እያጠብኩ ነው ማለት ነው። ግቢ ቤት በላጠላ አይደለ? በነገራችን ላይ ውሃው ደካማ ነው፣ ኃይል የለውም። ይህን የደበዘዘ በላጥ ማለት ነው። በመፈስፈስ ዳይን አየሁኝ ክንዴ እስከሚወልቅ ረመዳን ሊገባ ነው ሲባል ማበስበስ ይጀመራል። በቃ ያላ ግቢ አጽዱ፣ ቤት አጽዱ፣ ግድግዳ፣ መድረሹ፣ ደጃፉን፣ በሩን፣ ኩሽና፣ ዶላር ረመዳንም ሊወጣ ነው ሲባል እንደዛው። አዋሹ በነገራችን ላይ ማለት ነው አያችሁ ታፈሩ ጅሙዓ ቀንም አጥቤዋለሁ። በሳምንት አንድ ቀን ታጠበ። ዛሬ ጅሙዓ አይደለም አጥቤዋለሁ ከፍጥር በኋላ ማለት ነው። ግን ዝናብ ጥሎ ነበር። የዛኑ ቀን እያጠብኩኝ ማንጠባጠብ ጀመረ። እያከፋ ጨርሼ ገባሁኝ። ጭቃ በጭቃ አደረገው። ደረቅ ሲል ጠራኩትና አቃለልኩት። ይሄ ደግሞ ያው ቁባር እየመጣ ነው። ሙቀት ሊገባ አይደለም። አሁን ቁባር ተነስቷል። እሱ ጋር ማይታገል እንደዚህ ያደረኩኝ በውሃው ከሸኘሁት በኋላ መሰክ የመጀመሪያ አቧራው እንደዚህ መሄድ አለበት። ሳሙናም ያስፈልገው ምን ይሰራል? ነገ አቧራው መጥቶ እንትን ሊለው ሊያለብሰው ወይም ዝናብ ይጥልና በቃ እሱ ረመዳን ላይ ዝናብ እየጣለ ነው ከኛ ጋር የፈለገው ዝናብ ይጥላል። እዚህ ጋር የማይፈለግ ዶላር አለ፣ መስታወት አለ። ያው በመስታወት እንዳታወኙ። ወደዚህ ትረጫለን። ማብሪያቱ ለራሱ ደብዛዛ ነው። ውሃሽ ላይ ያለው ያው በመላ በሉት ማጠበው በሳማጠል ነው። ቀጥታ አንዱ ድምጼ ማለት ነው። ሰሞኑን ወይ ጉፋን እንደሚጫወትብኝ ይዛል። ጅሬ መስታወታችሁ እዚህ ጋር እንደዚህ አድርጌ ማለት አለብኝ። እናንተ ከካሜራ ጀርባ ያለው ማየት የለባችሁም። ቀጭን ነው እንጂ ነው ወደዛ የሚዞራል። እናስጠላኛል ማለት ነው። አዋሽ ማጠብና መጥረግ ያውም ሲሆን ማጠቡ ይሻለኛል። ምክንያቱም ውሃ ስለሆነ ኖርማል ነው። ረጨት አድርጎ ውሃውን መሰክ ይደረጋል። በተለይ መጥረግ ከሆነ በጣም ነው የሚያስጠላው። መጥረጉ ምን ይላል? አቧራው እየተመለሰ ንፋስ ይመልሳል እና በጣም ያደክማል። ውሃው ለራሱ አዝግ ነው የሚወር ራሱ በአንድ እጅ ስራ በአንድ እጅ ካሜራማን እንደዚህ ነው እንግዲህ። ካሜራማን ትልቅ ዩቲዩበር ሆነን ካሜራማን ጋር እስከምንደርስ ድረስ ራሳችን ካሜራማን፣ ራሳችን ቪዲዮ ቀራጭ፣ ራሳችን ቪዲዮ ሰሪ ሆነን በአንድ ጊዜ ሁለት ማለት ነው
እንትዋችንን የሰላም እንትዋችንን እናሳድጋለን። ቤታችንንም እናጸዳለን። አሁን ምን ያስፈልገዋል? ሻወራው እዛች ጋር ተደረሰ። ንስሃ ውሃውን ለመነሸፍ ከፊ ደከመኝ። እሺ ተገትሬ ስንትን አይልም። ውሃው ቶሎ አይሄድም። ጨዋታ ነው የሚመስለው። ገና ቤቱ ውስጥ ስንት ማጸዳው ስራ አለ። ነገር ግን ከነሰነት ተቀምጦልኛል። እንግዲህ ቤተሰቦቼ በዚህ መልኩ ነው ኢድን ፏፏፏፏ እያልኩ እየጠበኩን ነው። ሳስበው ኢድ ነገ እየመሰለኝ ነው። እንደኔ አጸዳድ በቃ ታውቃላችሁ፣ ኢድ አይደለ? ኢድ ሳይመጣ በፊት በቃ መቼ እንደሆነ አናውቅም። ግን ብክራ እዚህ የምትነድፍን ቤት ይላላችኋል። ተንዲፍ አሚር ያለች ነበረ። ያው የአሚር ጽዳት ያህል የመንግስት ጽዳት ነው መጸዳት ያለበት አለች። እስከ ዛሬ ማለት ጸዳው አስመስልሽብኝ እያልኳት እኔ መዳም ወጣት ልጅ ናት። ያው የወጣት ልጅ ተቃላ እንዳትሆኑ ማለት አግብታ ማታውቅ ከአባቷ ጋር የምትኖር እናት የላትም እና ያው ስትፈልጋትም ጥሩ ልጅ ናት። ግን ትንሽ ያው ትእዛዝ ታበዛለች ስላችሁ ነው ወጣት ልበላችሁ ነው። ታዲያ እኮ ያው እዚህ ሁሉን ገፍታ ነው። ዱአ አድርጉላት እስኪ ደህና ባል ይመጣላት። ድሮ ለባል አይለመንም ነበር እኛ ጋር። አሁንም ባል የሚለምን ነው። እነሱ ጋር ባል ተለምኖ ነው። እናማ የኔ ሀዋሻ ያቻት ጃባራ አይሄድም። የምር ምሳህ አምጥቼ መምሰክ አለብኝ። ጭራሽ ሊሄድ አልቻለም። እኔማ በውሃው ዝም ብዬ ይሄ ሁሉ ትግረት እኮ ከመስታወቷ ጋር እንዳታው ነው። አሁን ያው ማየት ትችላላችሁ። አያችሁት? ያውም ብዙ አቧራ አይደለም። በቃ ይችላል፣ ቀላል ነው። ምክንያቱም አሁን ለተጠርጋሉ ይሄ ዛሬ እና ትናንትና ነው። እንደገና ደግሞ ዝናብ ሲጥል ታውቃላችሁ፣ አቧራው እኮ ከላይ ብትጠርጉትም ምርግ ይላል። አይለቅምና እንደዛ መሰለኝ። እንደዚህ ሸኝ ትላልገው እንጂ ውሃ መጨረስ ነው። በነገራችን ላይ የአዋሽ ሳጥን ማለት ነው አንድ ጊዜ ተከፈኩኝ ውሃ አልዘጋም እስከ ጨረስኩ ድረስ እንደዙ እየፈሰሰ ነው የማጥበው። ግማሽ ላይ አይደርስልኝም። ገባችሁ? ወጥ እዛ ጋር እንትን አለ መሰለኝ። ቡርጅ ከታያችሁ ይታያችኋል። በነገራችን ላይ ከተማ ነው ያለሁት አሁን እዚህ ጋር ማለት ነው። ጽድት ያለ ልብስ አለ ማለት ነው። ያው ሀያኒ ዳልኳ ተባለፈው ማለት ነው። የሆነ ልብስ ከሸን ጠልቤ መስተካከል አለበት ነበርና ትልቅ ነው እንትኑ ላርጁ ማለት ነው። ስለዚህ እኔ የገዛሁትን ያንን አስተካክላለሁ። ይዘሽ እንጂ አልኳት። እኔ የገዛሁት ኤልኤክስ ነው መሰለኝ እንዲም ነው የሚሆነኝና ያው ባለማወቅ በስተት ነው የሄደውና ዝም ብዬ ተውኩት። ይስተካከላል ብዬ ብሎ ብቻ ማሶሪ ምናምን ነገር ነው። ከዛ ዘን ሄድራታለሁ። ላላላላ እዚህ ብዙ ብር ነው አለኝ። እዛ ገብተን ምን ልንገዛ አለችኝ። አይ እኔ የምፈልገው ነገር ካለ ገዛለሁ ስላት ላላላ እኔ አልሄድም፣ ብዙ ብር ካልያዝኩ እዛ መግባት አልፈልግም አለኝ። ቁና ምድር ነው በሊፍት ነው የሚወጣው። ግን በቃ ፈልግ የነበረ ልጅቱን ቢያለኝ ምንም ማድረግ አይቻልም። አልሄድም። እቺ በጣም ነው የሚያምረው። ከውጭ ሆኜ ሳይሆን ራሱ ታየ ደህና ልብስ እንደሚኖር ምን ያህል ቢበዛ ከ150 ብርና አንድ ፊስታን
ከ200 ብር አትበልጥም። ኧረ በ80 በ90 ማይጠፋ። አረቦችም አካባቢ ይወዳሉ እነሱ ለራሱ ዝም ብሎ አቧሸራ ይመስለኛል ሳስበው የሚለብስ ድማ። ግን በነገራችን ላይ ጽድት ያለ አለ ጽድት ያለ ልብስ የሚለብስ ይላው ከ100 ብር በላይ ከሆነ እነሱም ጋር ይሄ ነው የሐዋሽ ማቆሚያው። እንግዲህ እዛ ጋር ነው ሙሸብ ይባላል። እዛ ጋር የምታዩት ማለት ነው። ሙሸብ መጅልስ አለ አይደል? የእሳት መንደጃ ምናምን ያው ተትቷል። ሐዋሽ በዚህ መልኩ ጥባል ያለኩኝ ስራ ቀለለኝ ማለት ነው። እና ገባኝ ስፈልግ ሄድ ነገ ይሁንላት ስፈልግ ተነገ ወዲያ ከፈለጋት ሐዋሽ ላይ አንጥፋ መተኛት ትችላለች ማለት ነው። ፈልግ ሐዋሹ ላይ አንጥፋ መተኛት ትችላለች። እና ሙዶችዬ ስለተከታተላችሁኝ ከልብ አመሰግናለሁ። ሐዋሽን በዚህ መልኩ አጣጥቤ ጨረስኩ። ውሃውን ማዳረቅ በደንብ ስለሚኖርብኝ ያው በአንድ እጅ ስራ የማይሳካ ነገር ነው። በነገራችን ላይ በአንድ እጅ ስራ ብዙም አያፈጥነኝም እና ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። እንደዚህም ቤተሰብ የሆናችሁ ላይክ፣ ሼር በማድረግ አበረታቱኝ። አክብሮት ጠይቃለሁ። ባይ ባይ። መልካም ቆዩልኝ። አያችኋት ሐዋሽማ ያው ሐዋሹ ደብዛዛ ነገር ስለሆነ ነው እንጂ ይሄ እዚህ ጋር የምታዩት ደግሞ ቆሻሻ እንዳይመስላችሁ። እኔ የመኪና ዘይት እዚህ ጋር የያዘው አላውቅም፣ አይለቅም። ሰውየው ለራሱ ባለፈው ለምን አይለቅም ፈግፍግ እያለ ነበር። አይለቅም ቢሆኑ አልፋታ ብሎኝ ምንድነው እዚህ ጋር ጭቃ አላለኝ። ምሳጥ ባይቶኝ ሐዋሽ ባጋጣሚ ውጭ አይቆመው አረሱ አይለቅም። ባባ ብለው ወዲያ ብለው ያው ትንሽ ሰውዬ አርጀትም ብሏልና ጃጃ ብሏል። እና ባይ ባይ። ወዳችኋለሁኝ። መልካም በሌላ ቪዲዮ እስከምንገናኝ መልካም ቆዩልኝ።